እድል እውነት ነው እግዚአብሔር ይመስገን ይሄው እሰየኔ አባት የኔ ጌታ አየኸው በቃ ምንም አይመለከት ቆይ እሺ ብላችሁ አንዳችሁ አትፈሩም እንዴ አንተ አገባም ሻም ታለኛለህ ያባ ተው መቃጠል ግን እኔ እኮ ታውኩኝ አይደለ ከናንተ ህይወት ወጣሁኝ አይደለ ለምንድን ነው የምትከተለኝ አንተ ለምንድን ነው አንተ ተቆጣ ቢችል ከዚህም በላይ ነው ማለት ከዚህም በላይ ማለት አይ እኔ አዳምጪ አንቺ የፈለግሽው ህይወት መኖር ይችላል ስለዚህ አትከተሉኝ አትውረሩኝ እንደዚህ በሌን አትውረሩኝ በቃ አንቺ ከሱ ጋር ለመሆን ፈልገሽ ነው እኔ ሁሉ ነገር ሲሆን አልሰማም ያልሽኝ ቆይ አንተ አገባም አንተ ማታውቀው ነገር አለ ሰላም ውድ ቤተሰቦቼ ከዚህ በኋላ እንዴት ነው ቤተሰቦቻችን አይደለም በራሴ ቻናል ነው የምመጣው ውድ ቤተሰቦቼ የእድል ቲቪ ቤተሰቦች እንዴት ናችሁ እኔ ደህና ነኝ አዲስ ሰው ዛሬ ይዤላችሁ መጥቻለሁ ስለሱ ትንሽ ቆይቼ አብራራላችኋለሁና ዛሬ በዚህ ቻናል ማስተላለፍ የምፈልገው ነገር ስላለ ነው ምንድነው ከዚህ በኋላ በማንም እንትና ማለት አልፈልግም በማንም ቻናል መምጣት አልፈልግም አንዱ ሲሄድ አንዱ ይተካል ነው ነገሩና ባለቤቱም ሲሄድ ሌላ ሰው ተተክቷል ቻናሉም ሲሄድ ቻናል ተተክቷል እና ምን ለማለት ፈልጌ ነው ከዚህ በኋላ በእድል ቲቪ ብቻ ነው የምታገኙኝ እኔን የፈለጋችሁ በእኔ ቻናል ብቻ እንድትመጡ ሲቀጥል ደግሞ ከዚህ በኋላ አብሮኝ የሚሰራው እሱ ነው ያብስራ ይባላል ስለራሱ ራሱ ያስተዋውቃቸዋል ግን ማያስፈልገውን ትተን ከሚያስፈልገው ጋር መቀጠል ስላለብን አላራምድ ያለን እግር ቆርጠን ነው ዛሬ የተገኘ ነው እና ከዚህ በኋላ እኔን ስትፈልጉኝ ከያብ ጋር እድልና ያብ ብለን ልንቀይረው እንችላለን ሁላ ቻናሉን የማያስፈልጉ ሰዎችን አስወጥተናል አይደለ እና ምን ልላችሁ ነው ያብን ተዋወቁት መጀመሪያ እናግራለን የእድል ቤተሰቦች ስሜ ያቡ ይባላል ያው ከእድል ጋር ከዚህ በኋላ ምን ሰራ ይመስለናል እስኪ ምናየው ይሆናል በቃ ብዙ ነገር ማወቅ ከፈለጋችሁ ስለኔም ስለ ቻናሌም ስለምሳሰሉት ነገር ማወቅ ከፈለጋችሁ እንትና ቲዩብ ጋር መሄድ የለባችሁ እኔን በኔ ታገኙኛላችሁ እንዴ ነው ማለት አያስፈልግም በቃ በኔ ታገኙኛላችሁ ከሱ ጋር ዛሬ አሪፍ ስራዎችን ይዘን ሀዘን የሌለበት ከእንትና ጋር ስንሰራ እንዳለው ሳይሆን ሀዘን በሌለበት ደስተኛ ሆነን የሚያስለቅሰን የሚያሳዝነን ሳይኖር ይሄ እንዴት ነው አሪፍ ላይፍ መቀጠል ይባላል እና እንደዛ አስበን ዛሬ በራሴ ቻናል ሳይሆን ከዚህ በኋላ በራሴ ቻናል ነው የምገኘው እና ስለዚህ ሰው ምንም ማለት አልችልም ከጎኔ ያለ አሁን ላይ ከጎኔ ያለ ጓደኛዬ ነው ለጊዜው ነው ግን ጓደኝነቱ ለጊዜው ነው ሊኖር ይችላል ያ ይታሰብበት እና ጓደኛዬ ልበላችሁ ጓደኛዬ ባላርቀው ደስ ይለኝ ነበር ግን ያው ለምታውቁን ለቤተሰቦቻችን ጓደኛዬ ነው የእድል ጓደኛ ያብስራ ከዚህ በኋላ ከሱ ጋር ነው የምታገኙኝ እና ዛሬ ልናሳያችሁ የምንፈልገው በጣም ብዙ ነገር አለ በጣም ብዙ ቦታ አለ እና አብራችሁን ሁኑ ዛሬ የተለየ ቦታ ነው ለወስዳችሁ እቅድ ያለኝ እስከ ዛሬ ወስዳችኋለሁ ማለት ከሌላ ሰው ጋር ነበርና ወስዳችኋለሁ ብዬ ያሰብኩት ቦታ ነበርና አብረን ብንሄድ ላሳያችሁ ላስጎብኛችሁ ስለ ቦታው በሞተር ነው የምንሄደው እንግዲህ ካሜራማን ተከተለን ምንም ማድረግ አይቻልም በራሱ ሞተር ይመጣል ያንተ ሞተር ዋው ምንድነው አየኸው ይቴ አይደለም ይቴና አየኸው አይደል እኔ እግዚአብሔርን እንደማላጣው ስላወኩኝ ነበረ አንቺ ጋር ላይ ሆነ ይችላል እኔ ጋር ነው ይኸውላችሁ ቤተሰብ እኔ ስወጣ ከህይወቱ እየወጣልኝ አይደለም ተረጋግሽ ይኸው ዙሪያዬን ለምን ትከባላችሁ ዙሪያዬን ለምንድን ነው የምትከቡት ተረጋግኝ አያችሁ አይደል እኔ ስራዬን መስራትም ወይኔ መቃጠል ግን እኔ እኮ ታውኩኝ አይደለ ከናንተ ህይወት ወጣሁኝ አይደለ ለምንድን ነው የምትከተለኝ አንተ ለምንድን ነው አንተ ተውኳችሁ አይደለ እንዴ ለምንድን ነው የምትከተሉኝ የራሴን ስራ እየሰራሁኝ ነው አይደለ ሰላም በእኝ እድል ሰላም ይርኔ ሰላምታ ይኸውና ሰላምታ ግን ለምንድን ነው እንዲከተለኝ የምትፈቅደው በቃ እኔ የራሴ ልኖርበት እኔን እንደ እብድ አታድርገኝ በቃ ምንድን ነው የተፈጠረ ያለው ይኸውልህ አትከተለኝ ማንን ነው ያልሽው እኔ አልገባኝም ማንን ነው እኛ ነው ይኸውልህ ስሰራ መጀመሪያም እዚህ ቦታ እንደማላጣችሁ ገብቷል
እየሰራሁኝ አሁን ከአዲስ ሰው ጋር ሰላያችሁኝ እንደምትከቡኝ በዙሪያዬ እንደምትከቡኝ ገባኝ። እሷ ስላለች ምር አትከተሉኝ እኔን ቆይት አንዴ ናውራት ማለት አትከተሉኝ። ይኸውልህ አሁን ሌላ ነገር መስሎት ነው። አሁን ከጓደኛዬ ጋር ነኝ ያለሁት ቢገባችሁ። እኔ ይኸውልህ ካንተም ህይወት ካንተም ኑሮ ካንተም ቻናል ወጥቻለሁ። ከዚህ በኋላ ሰምተኛል። ካንተ ጋር ምንም ነገር የለብኝ። እድል አልገባኝ። ሰማይ እኔ ነኝ ወጣሁት እኮ እንኳን ወጣ በቃ አልፈልግም። ይኸውና ጸብ እኔ ያለሁበት ቦታ ትመጣላችሁ። ጸብ አለቀ። ቆይ ከእናንተ ነው የሚጠበቀው። አንዴ ተረጋጊ፣ አንዴ እናውራ። ምንድነው? ምን እየተፈጠረ ነው? ምን ያደረግሽ ነው? አንተ ዘር በል አንተ አያገባም ከማሉታ እኔ ይኸውልህ ይርኔ ማነው እሱ? ምንድነው የሚለው? ጓደኛዬ ነው። እኔ ከዚህ በኋላ ዩቲዩብ የለም እድል ጋር ነው። እድል ቲዩብ በኔ ቻናል ብቻ ነው የምሰራው። ቆይ ምን ያደረግሽ ነው? ምን ለማድረግ የሞከርሽ ነው? ያን ሁሉ በህይወትሽ ድጋሚ አልመጣም ነው ያለኝ። በህይወቱ እኔ ድጋሚ እንደማልመጣ የሴት ጠንካራ እንደሆንኩኝ ያሳየዋለሁ። ገባ? እዛ ጋር ስለሄድ አይደለም እኔ ግን ምን አይነት ሰው ነው በእግዚአብሔር? ለምንድን ነው ከህይወቴ ማትወጡት? እድል አልገባኝም። እኔ ጥያቄ አለኝ ላንቺ ማለት አንተ ስልካ ስታደርግ ለምን ነው? ቆይ ተይኝ፣ ተመለሰልኝ ጥያቄ አይደለ ይርኔ ታው ያው ጸብ አይደለም። ለዚህ ነው የምትመጡ እድል ገብቶኛል። አንተ እጂ ምናምን ማሰት እንዳለው ያለሁበት ትደርሳላችሁ። ከዛ ኑሮዬ እንዳልኖር ታደርጉኛለች። እኔ ጥያቄ አለኝ ይርኔ እህት አለ አይደለ? ተረዳኝ። ከህይወቴ ውጡ ነው እኔ እንዳላብድ ከፈለክ አንቺ ከሱ ጋር ለመሆን ፈልገሽ ነው። እኔ ያን ሁሉ ነገር ሲሆን አልሰማም ያልሽ። ቆይ አንተ አያገባህም። አንተ ማታውቀው ነገር አለ። እሺ አንተ አያገባህም። እኔ ላናግራችሁ። ቆይ ቀስ ብላችሁ አንዳችሁ አትወሩም እንዴ? አንተ አያገባህም። እሺ አንተ ታለኛለህ። ያባ ጸቡን ተው። ምንም የምታውቀው ነገር የለም። አያገባህም። የሚገባቸው ሰዎች አይደለም። ተዋቸው። እድል ከቻልሽ አሳርፊው። ላንቺ ብለን ነው የምንለው። አይደለም ታውቂናለሽ። ተው ቆይ ሁሉ ነገር ውስጥ አንግባ። ስሚኝ፣ ሁሉ ነገር ውስጥ አንግባ። የፈለግሽውን አንቺ እኮ ይሄ የሁሉ በቃ እሺ፣ አትፈልግም በቃ ይኸውልህ የሁሉም ቦታ ነው ማጠፋው። እሺ አንተ ማንም ስለሆንክ እሱን አይን አታጠፋም። ቀድሞ ነው ገባ? ስማ ወደ በቃ ስላለ ነው ሴት ስላለ ነው የምታወራው እንደዚህ አይደለም። እድል አንተ ስላለች የምን ጸብ ነው? እኔ ጸብ አልፈልግም። ማያቀን ከሆነ ንገሪው። የምታስፈራሩት ሰው አይደለም። ውፋ አንተስ ብትሆን ታቀኛለህ? ታቀናለኛል? ቆይ ለጸብ ከሆነ የመጣችሁት እኔን አትብረሩ። እሺ ተረጋጋ። ቀስ ብሎ አውራ። አንተ አያገባም። ቆይ እድል ይኸውልህ እኔ ስራዬን ልስራበት። ውጡ። እሺ ትሰሪያለሽ። ለእኔ አንድ ጥያቄ መልሽልኝ። አንቺ እንደዚህ ከማንም ጋር ለማውደልደል ስትይ ነው አይደለ? አው ብቻ እንድትይ ነው የምፈልገው። ቴንኪው ልክ ነህ። አንተ እረፍ ብያለሁ። ትጋጨኛለህ አሁን። ያባተው ልክ ነህ። አዎ ልክ ነህ። እዚህ ጋር ጨረሰሽ። ሲሚ ለማውደልደል አይደል ያልከኝ? ከጓደኛ ጋር ከአህያ ጋር የዋለች ነው የሚባለው። ቀድሞ ነው። ልክ ነህ። እኔ ሌላ ነገር ለማሰብ አይደል ከሱ ጋር የሆንኩት። ልክ ነህ። አያልሽ እስቲ ያይሽኝ። አይ እኔን አያልሽ ብቻ ከዚህም በላይ ነው የምልህ። ከዚህም በላይ ማለት ነው። ስሚኝ፣ አይ እኔን አዳምጪኝ። አንቺ የፈለግሽውን ህይወት መኖር ትችላለሽ። ስለዚህ አትከተሉኝ፣ አትውረሩኝ። እንደዚህ በሌን አትውረሩኝ። በቃ ይሄ ቦታ እኮ አንቺ አይደለም፣ ይሄ ካፌ ነው። እኔ ሁሌ ነው መጣው አይደል? እኔ አላውቅም። ስሚኝ፣ አንድ ቀን ቀርቼ አውቃለሁ። እዚህ ሁሌ ነው መጣው አይደል? ሰራ አሁን እዚህ ጋር የሚያዞር ምንድን ነው? እዛው በምትቀመጡበት እስከዛሬ በምትቀመጡበት አንቺ ሞተር እዛ ጋር እኮ ነው ያቆምኩት። ሞተር በቃ ካቆምኩበት ለምን አትሄድም? ለምን ነው 10 ጊዜ እንደዚህ የምትከታተለው? ስራዬን ልስራበት። ወልፈረስቼ ልወስድ እየተመለስን ነው። አንቺ ምንድነው? አንቺ ጋር ነው ሁሌ መምጣት ያለብኝ። እስካሁን ያልመጣው ዛሬ ለመጣ ነው። ቆይ እድል ጋር ብንመጣ እድለኛ አንቺ ጋር ብንመጣ ስለኛ አይፈቀድም ማለት ነው። ምንድን ነው ያለው? ከዚህ በፊት እድል ጋር ድጋሚ ህይወትሽ ውስጥ አልገባም አይደል ያለው? ድጋሚ አይግባ። እኔ ስራዬን ልስራ። ይርና አንተ ለምን አትሄድም? ቆይ እሷ ጋር ለምን ይሄዳል? እንደውም ይሰማኛል። ይወስማ ተቶ መሄድን ካንተ አይማርም። ሰማህ አይደለ? እድል ብትሰማኝ ደግሞ የማናቅሽ ሰው ይሆንሽብን ሆናለሁ። ማታቆኝ ሰው ከዚህም በላይ ነው። ስለማከብርሽና ስለምወድሽ ነው ያወራሽ እኔ ያለው። እንድትወደኝም እንድታከብረኝም አልፈልግም። ከዚህ በኋላ ስራዬን ልስራ። ስራህ ላይ እኔ አልመጣም አይደለ? ስሪ በቃ ታዲያ ለምን ነው እዚህ ጋር? እኔ ምን አልኩኝ? እኔ አላምንም። ቆይ ይሄ ነገር ምንድነው መጨረሻው? እድል ከዘረስ የጮሽ የጠራሽን አንቺ እኮ ነሽ። እንዲህ ስትመላለስ እኔ አላየሁሽም። ከና አላየሁሽም። አላየኝም። እኛ ስራችንን እንስራ አይደለ? አንቺ ምን ይሻል? ቆይ እድል የተፈጠረ ነገር አለ። ቆይ ለኔ ነገር እኔ እንደዚህ ገምተኛል። እኔ እንደዚህ ነበርኩኝ። ቆይ ከስሜት ወጥተሽ አንድ ደቂቃ ከስሜት ወጥተሽ እኔን አውሪኝ። ምንድነው ነገር አይበልሽ። እሺ ይሄው ና ስደበኝ። አንተ አትከተለኝ ነው አትከተለኝ። እሷ ሳትፈልግ ወደ እሷ ህይወት አንተ ለምንድን ነው ካልገባ ነው የምትለው? አይደለም ነው ይቴ። ቆይ አንተ እንዳንተ አይነት ማያምነኝ ሰው እንዳንተ አይነት ሰው በህይወቴ እንዲገባም አልፈልግም። እድል እውነት ነው። እግዚአብሔር ይመስገን። አዎ ይሄው እሰየኔ አባት የኔ ጌታ አየኸው። በቃ ምንም አይመለከትም።
አቀቅ የተናደድ ምንም ነገር አሰማኝ በንዴት ማይሆን እዛኔ ወዘነሽ ህይወትሽ እንዳታበላሽ እሺ እድል አንዴ ተረጋግተሽ ለብቻሽ ላውራሽ ነው አለማወቅ እኮ ነው ይኸውልህ ራሱን ብቻ ወንድ ስላደረገ ነው አንዴ እኔ ለብቻ ላውራሽ ቆይ ላውራ እድል ምንድነው አይ ራስን ብቻ ወንድ አታድርግ በቃ በህይወት ያለ ሌላ ሰው ፍቅረኛዬ ነው እንደውም ራስሽ እንዳትስጪ ስሚ ለምንድን ነው ራስሽን ይበልጥ ራስሽን የሚጎዳ ነገር ውስጥ የምትገቢው ማነው እሱ ኬስ ነው የመጣው የኔ ለሱ በዛሁበት አነስኩበት ማለት ነው ቆይ አይደለም ተረጋጊ ቆይ በአንድና በሁለት ቀን ጓደኛዬ ነው የምትይው ምን ማለት ነው ቀጥል ይበል ረር ይበል ከሱ ጋር እኔ ምንም ነገር አልፈልግም እሱን አናድዳለሁ ብለሽ ሌላ ነገር ውስጥ ነው የምትገቢው በማርያም ለምንድን ነው ሰከን ማትዩ እንዴ እድል ቆይ እኔ እንደዚህ ሆኖ ነገር አይታወቅም አይታያችሁም እናንተ ለኔ ብላችሁ ለምንድን ነው ማረጋጋት የማትችሉት እኔ እረጋጋለሁ ይርኔ አንተ ስለሆንክ አትረጋጊም እንዴት ነው ያልሽበት አንተ እኔን ከኔ በላይ አታውቀኝም ለጓደኛ ሂድ ተወከል ሂድ እድል ለምንድን ነው እንደዚህ የምትሆኚው ለምንድን ነው ለሱ ወገን የምታስነሺ መሸሽ በቃ መሄድ በቃ የሚያውቀው ይሄንን ነው ከዛ ደግሞ እድል አዘነች እድል በፍቅር ተጎዳች ትችሉበታላችሁ ማስመሰል እናንተ ጋር ሰው አይደለም ውሻ አይኖርም አብሮ አንዴ ተረጋጊ አንዴ አዳምጪኝ ስሚ እድል አሁን በማይሆን ንዴት ውስጥ ሆነሽ ማይሆን ነገር እያደረግሽ ነው ኢቴና እናዳለው ብለሽ ማይሆን ህይወት ውስጥ እየገባሽ ነው ታውቆሻል በጣም ነው የሚበዛው ከይቴ በጣም ነው የሚበዛው ይበዛል እኔ እሱ ያንሳል አላልኩም አልወጣኝም ሌላ ነገር ውስጥ አታስገቢ እኔን ለምንድን ነው እንደዚህ የምትሆኚው ምንድነው የተባባልነው እኔና አንቺ እሱ በነፍሴ የሚጫወተው ሰው አይገኝም ብሎ ነው ወንድ አይገኝም እሱ ራሱ ብቻ ነው ወንድ ነው እኔ አሁን አንቺ ይቴን ለማናደድና ይቴን ለማስቀናት ነው እኔ በጣም ነው የምወዳት እሷ ቴንክ ዩ ወዳታለሁ ወዳት እኔም እኮ ወዳታለሁ እኔ ወዳታለሁ ግን እሷ ትወዳለች የሚለውን ጠይቅ ራስህን እሺ የሰማሃት ነው አይደል ምን እንዳለች ላናደው ፈልጌ ነው ብላለች አይደለም እድል ከቻልሽ አሁንም ተረጋጊ ላናደው ፈልጌ አይደለም በጣም ነው ትሰሚኛለሽ አሁንም ስሜታዊ ሆነሽ አልገለጽኩልህም አይደል ፍቅሬን አልገለጽኩለትም እንድትሰማኝ ለጓደኛህ እንድትነግረው በጣም ነው የምወድህ ይሄ ይኸው ለቀን ጓደኝነት አይደለም በጣም ነው የምወድህ አለቀ መውደድ አይደለም በጣም ነው የማፈቅር እድል ግራ ያጋባሽኝ ነው ምንድነው እንደዚህ የሚያስቆንሽ አንቺ ምንድነው እንደዚህ የተቀየርሽው ሴት ስታፈቅር እንትን ትላላችሁ አይደለ ትኮራላችሁ እናንተ ብቻ ወንድ አንተም ጓደኛህም ገደል ግቡ ገባ አንተ እሱን ተወክለህ ይቅርታ በይዋልከኝ ተለመነ ሄደ ከካሜራ ጀርባ ያለውን ነገር ይድላ ሳምኘው እኮ ጠርቼዋለሁ አንቺ እኮ ነሽ የተቀየርሽበት ሌላ ሰው የሆንሽበት እኮ አንቺ ነሽ አድራ ከመጣች ሴት ጋር እንዳልተስማማነው እኮ የሆንሽበት አንቺ ነሽ አይደል እንዴ ቆይ እሱ እውነት የለውም ውሸት ነው አላየሽም በአይኑ አልጋ ቤት ከወንድ ጋር አልጋ ላይ ተኝታችሁ በአይኑ አላያችሁ ድጋሚ እዚህ ላይ ነህ አይደለም ቆይ እሱን ተይ ከዚህ በኋላም ይሄውና ማድረው ከሱ ጋር ይሄው እንዴ አይደል እንዲታወቅ የምትፈልገው ማደር የገረመው ማድረው ከሱ ጋር እንደ ስንት ወንድ ጋር እንደማድር ከዚህ በኋላ እንዴ አደረች ይባል ይስማ ገባ አንተም ይኸውልህ ሚስቶች አንተ እኔን በምታወራበት ሰዓት ሚስቶች ሄደው ሌላ ጋር እንዳያዱ አንተም ብትሄድ ነው የሚሻለው ገባ እኔ ግራ እየገባሽኝ ነው ድል ምንም ማላቃት ለምን ነው ግራ የምገባ እውነቱን ነው ማናት ድል ጥርግ ይበል አንተም ጥርግ በል ከህይወቴ ወጡ እኔ ስራዬን ልስራ አሁን ስራዬን የምሰራበት መሸ ምን ልሁን ምንድነው የምትፈልገው አንቺ ነሽ ግን እርግጠኛ ነሽ ድል እውነት ይቺ አንቺ ነሽ እርግጠኛ ነሽ እኔ እንጃ አይደለም ቆይ አሁን ይኸውልህ ከእርግጠኛ ካልሆንክበት ሰው ጋር ማንተ ግዜ ቆይ በስልክ ስናወራ ስታለቅሽ ነበር አይደል አላስታረከንም ብለሽ ቆይ እኔ ከሷ ጋር ልጨርስ እኔ ካንቺ ጋር አልጨረስኩም ለጓደኛህ ገና ስታለቅሽ ነበር እኮ ለጓደኛ ነው ለምን አላለቀሽም አላለቅስም አይደለም ቆይ ያ ሁሉ እምባይ ውሸት ነበር ያ ሁሉ ተማጽኖ ውሸት ነበር ማለት ነው ነቃህብኝ ጓደኛህ ያልነቃውን ያ ፋራ ጓደኛህ ቆይ ነው ወይስ እኔ እንዳሰብኩት ከሱ ጋር የጀመርሽው ህይወት ነበረ እምቢ ስትይኝ የነበረው ለዚህ ነው ምንድነው ታወቀብኝ በድብቅ ያዝነው ፍቅራችን ታው ሊሆንሽ ነው እና ፍቅሬ ስሚ ማይሆን ውሳኔ ወስነሽ ህይወትሽን አታበላሽ እድል ተረጋጊ በጣም እድለኛ ነኝ ማያስለምነኝ ወንድ ጋር መጣው ብዬ አያስፈልገኝም አንተም አታስፈልገኝም አንተም ጓደኛህም ገደል ግቡ ስሚ ችግር የለውም እኔም ጓደኛዬም ገደል እንገባለን ነገር ግን አንስታ አውራት አንተ እጅን አትጠቁምባት ሰማሽኝ አይደል እድል ሰማኝ ተማለደኝ አስታርቀኝ እንደዚህ አርግ እንደዚህ ሆኛለሁ ብለሽ ድጋሚ ብትደውይ ግን እድል ሰላም ውዱ ባለቤቴ የት ሄዱ ቆይ አንቺ እኔ ተይ አይ ምንም ነገር የቀረው ይቅር ቆይ እኔ ለፋውት ልፋት አያሳዝንሽም
ያን ሁሉ እኔም እኮ ላንቺ ብዬ እኮ ተጣልቻቸዋለሁ እኮ ስንት ነገር እኮ ከነሱ ጋር ሆኛለሁ እኮ ላንቺ ብዬ መስራት አልቻለም። ሶሪ እናንተንም ሶሪ እኔን አውሪ። ለምንድን ነው እውነቱን የምትሸሽው? አንተ ጋር ጊዜ ማቃጠልበት ምንም ነገር የለም። እሺ በእውነት እድል በጣም ነው የምትደብሪው። ታሳዝኛለሽ። እሺ ባይ አዝሮና እንሂድ